ሰባት ግለሰቦች በተከሰሱበት የማይገባ ጥቅምን በማግኘት የወንጀል ድርጊት ተቀጥተዋል። በሙስና የወንጀል ድርጊት የተከሰሱት በፌዴሬሽን ምክር ቤት የህገ መንግስት ጉዳዮች የቀድሞ ዳይሬክተርን ጨምሮ 7 ሰዎች ናቸው። ቀዳሚ መረጃችን አድርገናል። በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት እንዲደነገግ የሚል አጀንዳ ይዘው የቀረቡ እጩ አሉ። የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት ጀምሯል ተብሏል። ጉዳዩን ሰማላችሁ። ከሚሰሩበት ድርጅት ውስጥ ከ1 ሚሊዮን ብር በላይ የሚገመት ካሜራ የሰረቁ ተከሳሾች መጨረሻቸው ምንድነው? በሳውዲ አረቢያ በአደንዛዥ እጽ ዝውውር ምክንያት የሞት ፍርድ የተፈረደባቸው ኢትዮጵያውያንን ታውቋቸዋላችሁ። በእነዚህ ሰዎች ጉዳይ መፍትሄ እንዲያገኝ የዲፕሎማሲ ሁኔታውን በተመለከተ የውጭ ጉዳይ ሚኒስትር ያለው ነገር አለ፣ ትሰማላችሁ። በትግራይ ክልል ትምህርት ቤቶች የደሞዝና ሌሎች ጉዳዮች ምክንያት ግንቦት 30 ሊዘጉ ነው። ለምን? በዝርዝር እንነግራችኋለን። ቪትስ ተሽከርካሪ በመጠቀም የተለያዩ ቦታዎች ላይ የተንቀሳቀሱ ባልትና መሸጫ ቤቶችና ብቻቸውን የሚጓዙ ሰዎችን እየተከታተሉ ሞባይል ስልኮችን የሚቀሙ ግለሰቦች አደገኛ ዘራፊዎች የመጨረሻ ዜናችን ናቸው። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ ነው። እናንተ ውድ ቤተሰቦቻችን ስለምትከታተሉን ከልብ አድርገን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን አሳዩን። እናንተ ሰብስክራይብ በማድረጋችሁ ሌሎች ወዳጆቻችንም ሼር በማድረግ ቤተሰብ እንድታደርጓቸው ጋብዛችኋለሁ። ለቀጣዮቹ ጥቂት ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ። ናርዶስ አለማየሁ ነኝ። አብራችሁኝ ቆዩ። የፌዴሬሽን ምክር ቤት የህገ መንግስት ጉዳዮች የቀድሞ ዳይሬክተርን ጨምሮ 7 ግለሰቦች በተከሰሱበት የማይገባ ጥቅምን በማግኘት የወንጀል ድርጊት በስርዓት ሊቀጡ ችለዋል። የሀገር ውስጥ መገናኛ ብዙሃን ይዘውት የወጡት መረጃ እንደሚያሳየው ግለሰቦቹ በዜግነት ኤርትራዊት የሆነችን አንዲት ግለሰብ ኢትዮጵያዊት ናት በማለት 400 ሚሊዮን ብር የሚገመት ቤት እንድታገኝ ለማድረግ በመደራደራቸው ከ2 እስከ 7 ዓመት በሚደርስ ጽኑ እስራትና ገንዘብ ነው የተቀጡት። ተከሳሾች እነማን ናቸው? አንደኛ አቶ ሙሉዬ ወለላው የፌዴሬሽን ምክር ቤት የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ጉዳዮች ዳይሬክተር የነበረ ነው። ሁለተኛ አቶ ኃይለ ሚካኤል ልኬ የህግ አማካሪና ጠበቃ። ሶስተኛ አቶ ቃላት ባህታ በግል ስራ የሚተዳደር ሰው ነው። ሌሎችም 7 ግለሰቦች አሉ እዚህ ወንጀል ላይ። በመጀመሪያው ክስ አንደኛ፣ ሁለተኛና ሶስተኛ የጠቀስኳቸው ክስ ቀርቦባቸዋል። በ1996 የወጣውን የወንጀል ህግ አንቀጽ 32 1 ሀ 33 እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ በመተላለፍ ነው ይሄን ጉዳይ ያደረጉት። አንደኛ ተከሳሽ ከሁለትና ሶስተኛ ተከሳሾች ጋር ተመሳጥሮ የማይገባቸውን ጥቅም ለራሳቸው ለማግኘትና ለሌሎች ለማስገኘት በማሰብ በኢትዮጵያ ኤርትራ መካከል ተከስቶ የነበረውን ግጭት ተከትሎ የሀገር ደህንነትና ህልውናን ለማስጠበቅ ሲባል ከሀገር የተሸኙ ኤርትራውያን ንብረቶችን በጨረታ እንዲሸጥ የአዲስ አበባ ከተማ አስተዳደር በሰጠው ትዕዛዝ መሰረት ከሀገር እንዲወጡ በተደረጉት ኤርትራዊ ቦሌ ክፍለ ከተማ ወረዳ 3 አካባቢ የሚገኝ መኖሪያ ቤትና ይዞታ ለጨረታ እንዲቀርብ ተደርጎ አንደኛ የአቃቢ ህግ ምስክር ወይዘሮ አልጋነሽ ኃይሉ የጨረታው አሸናፊ በመሆን በ1992 የሽያጭ ውል በመፈጸም ቤቱን ከተረከቡ በኋላ ተከሳሾች በሐሰተኛ ደብዳቤ መነሻነት በዜግነት ኤርትራዊት የሆነችውን አራተኛ ተከሳሽ ኢትዮጵያዊ ናት በሚል መደምደሚያ ላይ በመድረስ ውሉ ፈርሶ ቤቱን ወይዘሮ አልጋነሽ ኃይሉ ኤርትራዊት ለሆነችው አራተኛ ተከሳሽ ወይዘሮ ኤልሳቤት ተስፋጽዮን እንድታስረክብ በማለት የፌዴሬሽን ምክር ቤት የወሰነውን ውሳኔ ድጋሚ ለምክር ቤቱ እንዳይቀርብ ለማድረግ በአካልና በስልክ በመገናኘት በመደራደር በመነጋገር የአቃቢ ህግ አንደኛ ምስክር 400 ሚሊዮን ብር የሚገመት ቤትን እንዲያጡ አድርገዋል ማለት ነው። በዚህም በዋና ወንጀል አድራጊነት በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል መፈጸማቸውን አቃቢ ህግ በክሱ ላይ ዘርዝሯል። በሁለተኛ ክስ እንግዲህ በተመሳሳይ አንደኛ፣ ሁለተኛና አምስተኛ፣ ስድስተኛ ተከሳሾች ከላይ በዝርዝር በገለጽኩት የወንጀል ድርጊታቸው በህገ መንግስት አጣሪ ጉባኤ በአብላጫው ድምጽ ትርጉም አያስፈልገውም በማለት በመወሰኑ በውሳኔው ቅር በመሰኘት የህገ መንግስት ትርጉም ይሰጥልኝ ሲሉ ህገ መንግስት ትርጉም እንዲሰጣቸው ለፌዴሬሽን ምክር ቤት የእግድና የይግባኝ አቤቱታ በምክር ቤቱ ተቀባይነት አግኝቶ ውሳኔው እንዳይቀየር በማድረግ
ከፍተኛ ጥቅም ለማግኘትና የግል ተበዳዮችን ይዞታ በማሳጣት ከፍተኛ የገንዘብ ጉዳት በማድረሳቸው አንደኛና ስድስተኛ ተከሳሾች በመንግስት ወይም ህዝባዊ ድርጅት ሰራተኞች ብቻ በሚፈጸም የሙስና ወንጀል ውስጥ በልዩ ወንጀል አድራጊነት ተካፋይ ከሆኑት ሁለተኛና አምስተኛ ተከሳሾች ጋር በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት የከባድ የስልጣን አላግባብ መገልገል ወንጀል ነው የተከሰሱት ማለት ነው። ሌላው በሶስተኛው ክስ በአንደኛና ሰባተኛ ተከሳሾች አንደኛ ተከሳሽ በተጨማሪነት ለራሱም የማይገባውን 200 ሺህ ብር በማግኘቱ አንደኛ ተከሳሽ በመንግስት ወይም ህዝባዊ ድርጅት ሰራተኞች ብቻ በሚፈጸም የሙስና ወንጀል ውስጥ በልዩ ወንጀል አድራጊነት ተካፋይ ከሆነው ሰባተኛው ተከሳሽ ጋር በዋና ወንጀል አድራጊነት ተካፋይ ሆነው በፈጸሙት ከባድ ስልጣንን አላግባብ መገልገል የሙስና ወንጀል የቅጣት ውሳኔ ነው የተላለፈባቸው። ተከሳሾቹ የፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ወንጀል ችሎት በዋለው ችሎት አንደኛ ተከሳሽ በ6 ዓመት ከ4 ወር ጽኑ እስራትና 3000 ብር፣ ሁለተኛ ተከሳሽ 2 ዓመት ከ8 ወርና 5000 ብር፣ ሶስተኛ ተከሳሽ በቂ ማስረጃ ስላልተገኘበት በነፃ፣ አራተኛ ተከሳሽ 4 ዓመት ከ6 ወር፣ አምስተኛና ስድስተኛ ተከሳሽ ደግሞ 2 ዓመት ከ8 ወርና 1000 ብር እንዲሁም ሰባተኛ ተከሳሽ 7 ዓመት ከ6 ወርና 10000 ብር እንዲቀጡ ተወስኖባቸዋል በከባድ የሙስና ወንጀል። በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት እንዲደነግግ የሚል አጀንዳ ይዘው የቀረቡትን እጩ እናቀርባለን። የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት ጀምሯል ተብሏል። በሰባተኛው ጠቅላላ ሀገራዊ ምርጫ እንግዲህ ኮልፌ ቀራኒዮ የምርጫ ክልል 24ን ወክለው በግል እጩነት ለህዝብ ተወካዮች ምክር ቤት የቀረቡት ጠበቃና የህግ አማካሪ ወንድሙ ኢብሳ ለከባድ የሙስና ወንጀል የሞት ቅጣት እንዲደነገግ የሚጠይቅ አጀንዳ ይዘው መቅረባቸው ተነግሯል። ጠበቃ ወንድሙ ይብሳ በፖለቲካው መድረክ ለመሳተፍ የወሰኑበት ዋና ምክንያትም ፖለቲካው ሙሉ በሙሉ ለህግ የበላይነት ተገዢ እንዲሆንና መንግስት የሚያወጣቸው ህጎችም ፖለቲከኞችን በሚመጥን መልኩ ተፈጻሚ እንዲሆኑ ለማድረግ እንደሆነ ገልጸዋል። ለመገናኛ ብዙሃን በተለይ ሀገሪቱን እያመሰ ያለውን የሙስና ወንጀል ለመከላከል የሚያስችል ጠንከር ያለ የህግ ማዕቀፍ እንደሚያስፈልግ ተናገሩት። እጩ እንግዲህ በሙስናና በህዝብ ሀብት ዝርፊያ የተሳተፉ የመንግስት ባለስልጣናትን፣ ፖለቲከኞችን፣ ሌሎችን ግለሰቦችም በሞት የሚያስቀጣ ህግ እንዲወጣ አቋም ይዘዋል። ጠበቃ ወንድሙ አቋማቸውን ለማስረዳት እንደ ቻይናና ጃፓን ያሉ ሀገራት የሞት ቅጣትን ለሙስና ወንጀል እንደሚጠቀሙበት አንስተዋል። በኢትዮጵያ የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት መጀመሩንም በመተቸት ይህንን ለመግታት የሞት ቅጣት መፍትሄ ነው ብለው እንደሚያምኑ ነው እሳቸው ያስረዱት። ጠበቃው ከዚህ አጀንዳቸው በተጨማሪ የህገ መንግስቱ አንቀጽ 39(1) በማንኛውም እስከ መገንጠል የሚለው እንዲሰረዝ እንዲሁም የቤተሰብ ህግ ትዳርን በሚያከብር መልኩ እንዲሻሻል ለማድረግም እንደሚታገሉ አመላክተዋል። ተመራጭ ከሆኑ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን የዜጎችን ጥያቄ በቀጥታ እንደሚቀበሉ ቃል ገብተዋል። አቶ ወንድሙ ይብሳ ቀደም ሲል በሙያቸው ከ600 በላይ ለሚሆኑ ኢትዮጵያውያንም ነጻ የጥብቅና አገልግሎት መስጠታቸውንም እሳቸው አስታውሰዋል። ከሚሰሩበት ድርጅት ውስጥ ከ1 ሚሊዮን ብር በላይ የሚገመት ካሜራ የሰረቁትን ግለሰቦች እንነግራቸዋለን። አብዛኞቻችሁ የምትቀጥሯቸውን ሰራተኞች በምን ያህል ልክ ነው የምታምኗቸው? እኛስ ምን ያህል ለምንሰራበት ተቋማት ታማኝነት አለን የሚለው ጉዳይ በእንደዚህ አይነት ወንጀሎች ራሳችን እንድንፈትሽ ያደርጋልና ጥንቃቄ ሊደረግ ይገባል። ተከሳሾች ዘሪሁን አበበና ሄኖክ አማረ ወንጀሉን የፈጸሙት በአራዳ ክፍለ ከተማ ልዩ ቦታው 4 ኪሎ ቅድስት ሥላሴ ዩኒቨርሲቲ ህንፃ ላይ ከሚገኝ አንድ የፊልም ስራዎች ኮሌጅ ነው። ተከሳሾቹ በኮሌጅ ውስጥ በጥበቃ ሰራተኝነትና በህንፃ እድሳት ስራ ተቀጥረው የሚሰሩ ነበሩ። የቢሮውን ቁልፍ በማስቀረጽ ሰው ያለመኖሩን እንደ መልካም አጋጣሚ ተጠቅመው ጠቅላላ ግምቱ ከ1 ሚሊዮን ብር በላይ የሚያወጣ 2 ቪዲዮ ካሜራ፣ 2 የካሜራ ባትሪ፣ 1 የካሜራ ቻርጀር እንዲሁም 2 ኔክ ማይክ በመስረቅ ወንጀላቸውን ለመደበቅና ከውጪ ሌባ ገብቶ የሰረቀ ለማስመሰል ጣሪያውን በመቅደድ ወንጀሉን ፈጽመውታል ማለት ነው። ሌላ ሰው እንደገባ ለማስመሰል ነው የቤቱን ጣራ የቀደዱት። የግል ተበዳይ አላዛር ጥላውን ይባላል። በድርጅታቸው የቤት ሰብሮ ወንጀል ከተፈጸመባቸው በኋላ
4 ኪሎ ፖሊስ ጣቢያ በማመልከታቸው ፖሊስ ጠንካራ ምርመራና ክትትል አድርጎ ተከሳሾቹን በቁጥጥር ስር አውሎ ንብረቶችን እንዲመለሱ በማድረግ በአቃቢ ክስ እንዲመሰረት ነው ያደረገው። ፖሊስ የምርመራ መዝገቡን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት ግንቦት 10 በዋለው ችሎት ዘሪሁን አበበና ሄኖክ አማረ እያንዳንዳቸው በ7 ዓመት ከ6 ወር ጽኑ እስራት እንዲቀጡ ነው ውሳኔ የተላለፈባቸው። የትኛውም ተቋምም ሆነ ግለሰብ የሰራተኛ ቅጥር በሚፈጽም ጊዜ ጥንቃቄ አድርጎ ተቀጣሪዎች ያሏቸው መረጃዎችና ዋስትናም ጭምር በተገቢው ሁኔታ በማረጋገጥ መሰል ወንጀሎች ለመፈጸም እድል እንዳይኖራቸው ማድረግ ይኖርበታል ሲል የአዲስ አበባ ፖሊስ ነው መልእክቱን ያስተላለፈው። በሳውዲ አረቢያ በአደንዛዥ ዕፅ አብዛኞቹ በማያውቁት ወንጀል በአደንዛዥ ዕፅ ዝውውር ምክንያት የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ ከዚህ በፊት በዜናችን አንስተው ነበረ። ይሄ ጉዳይ መፍትሄ እንዲያገኝ የዲፕሎማሲ ጥረት እየተደረገ መሆኑን የውጭ ጉዳይ ሚኒስትር ነው የተናገረው። በሳምንቱ የተከናወኑ ዋና ዋና የዲፕሎማሲ ጉዳዮችን ያካተተ መግለጫ የውጭ ጉዳይ ሚኒስትር በመስሪያ ቤቱ መሰብሰቢያ አዳራሽ ላይ ሰጥቷል። በሳውዲ አረቢያ እንግዲህ በአደንዛዥ ዕፅ ዝውውር ተሳትፋቸዋል ተብለው ከ60 በላይ ኢትዮጵያውያን የሞት ፍርድ ወይም የስቅላት ፍርድ ተፈርዶባቸው ፍርዳቸውን እየተጠባበቁ እንዳለ ከዚህ ቀደምም ለእናንተኛ ዘግበንላችሁ ነበረ። መለስ ብላችሁ ማየት ትችላላችሁ። በሳምንቱ የተከናወኑ ስራዎችን አስመልክተው መግለጫውን ለጋዜጠኞች የሰጡት መስሪያ ቤቱ ቃል አቀባይ አምባሳደር ነቢያት ጌታቸው ናቸው። በሀገሪቱ የሚገኙ ኢትዮጵያውያን ሁኔታ በተመለከተ የውጭ ጉዳይ ሚኒስቴር ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጽህፈት ቤታቸው ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር መምከራቸውን አምባሳደር ነቢያት ጌታቸው በመግለጫው ተናግረዋል። በውይይቱ ሁለቱ ሀገራት በሁለትዮሽና ቀጠናዊ ጉዳዮች ላይ መምከራቸውንም የውጭ ጉዳይ ሚኒስትር አስረድቷል ማለት ነው። ሳውዲ አረቢያ ላይ እንግዲህ በተለያየ ከተማ በአሳዛኝ በሚባል ሁኔታ በስር የሚገኙ ኢትዮጵያውያን ጉዳይ የሁለቱ የስራ ኃላፊዎች ንግግር አካል እንደነበረ ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል ማለት ነው። በትግራይ ክልል ትምህርት ቤቶች በደሞዝና ሌሎች ጉዳዮች ምክንያት ግንቦት 30 ሊዘጉ ነው ተብሏል። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ የያዝነው 2018 የዘንድሮ የትምህርት ዘመን ከነዳጅ እጥረት፣ ከደሞዝ መዘግየት፣ ከትምህርት መሰረተ ልማት መስተጓጎል ጋር በተገናኘ ትምህርት ከታቀደው 1 ወር ቀደም ብሎ እንደሚያበቃ ነው ያስታወቀው። የቢሮ ኃላፊ ዶክተር ኪሮስ ጉሽ የፌዴራል መንግስት የበጀት ድልድልና የነዳጅ አቅርቦቶችን መከልከሉ በክልሉ የመምህራን ደሞዝ በወቅቱና በአግባቡ መከፈል የማይቻል አድርጎታል ሲሉ መናገራቸው የሀገር ውስጥ መገናኛ ብዙሃን ይዘግባሉ። የክልሉ ትምህርት ቢሮ እንግዲህ ለትግራይ ክልል መገናኛ ብዙሃን መግለጫ መስጠቱን ለዶቼ ቬለ የተናገረው በመቀሌ ነዋሪ የሆነ ጋዜጠኛ ሙልጌታ ጽብሃ ነው። በትግራይ ክልል የሚገኙ የመንግስትና የግል ትምህርት ቤቶች የ2018 የትምህርት ዘመን ግንቦት 30 እንዲዘጋ ወስኗል። ትምህርት ቢሮ ለዚህ ምክንያት የሰጠው ምንድነው? አንደኛ የፌዴራል መንግስት በጀት እየላከ ባለመሆኑ፣ ሁለተኛ መምህራን ደሞዝ እያገኙ ስላልሆነ ስራቸውን እየለቀቁ በመውጣታቸው ትምህርት ቤቶች እየተዘጉ ነው ሲል አክሏል። ወላጆች ልጆቻቸውን ትምህርት ቤት የሚያደርሱበት ነዳጅ አላገኙም። ይሄን ባለማግኘታቸው የግል ትምህርት ቤቶች እንዲሁ ግንቦት 30 ቀን እንዲዘጉ ነው የተወሰነው ማለት ነው። ለ12ኛ ክፍል ማጠቃለያ ፈተና ግን እንደ ሌሎች ክልሎች በሀገሪቱ እንዳሉት ክልሎች ሁሉ በትግራይ ክልልም ተማሪዎች በተመሳሳይ ቀን ለፈተና ይቀመጣሉ ነው የተባለው። ይሁንና ይሄን የትግራይ ክልል የትምህርት ቢሮ መግለጫ የሰሙ የክልሉ ነዋሪ ተማሪዎቹ ትምህርታቸው ቀደም ብሎ እንዲዘጋ የተወሰነው ምናልባትም በትግራይና በፌዴራል መንግስት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ውስጥ ገብቷል ሲል ጋዜጠኛ ሙልጌታ ጽብሃ ነው የገለጸው። ባለፈው ሳምንት በትግራይ ክልል ዲዮም ጊዜያዊ አስተዳደርና በህዝባዊ ወያኔ ሓርነት ትግራይ መካከል የነበረው ውዝግብ ረገብ ብሏል ማለት ነው። አዲስ የተሰማ ነገር የለም ሲል ጋዜጠኛው ለመገናኛ ብዙሃን ተናግሯል። ወደ መጨረሻው ዜና ስናልፍ ቪትስ ተሽከርካሪን በመጠቀም በርካታ ባልትና መሸጫ ቤቶችና ብቻቸውን የሚንቀሳቀሱ ሰዎችን እየተከታተሉ ሞባይል ስልኮችን እየነጠቁ የሚንቀሳቀሱ ግለሰቦችን ጉዳይ እናነሳላችኋለን። አብዛኞቻችሁ ከስራ ስትወጡ አምሽታችሁ ሊሆን ይችላል ወይም ዘዋራ ቦታ ሊሆን ይችላልና ጥንቃቄ መደረግ እንዳለበት በዚህ አጋጣሚ መልእክት ተላልፏል። በተሽከርካሪ እየተንቀሳቀሱ እንግዲህ የባልትና ዕቃ የሚገዙ እየመሰሉ ሞባይል ስልክ ስርቆት ሲፈጽሙ የነበሩ 3 ሰዎች መቅደስ ተስፋዬ፣ ያሬድ ሙልጌታና ኤፍሬም አብርሃ የተባሉ ናቸው። የወንጀል ድርጊቱን የፈጸሙት ደግሞ በለሚኩራ ክፍለ ከተማ ወረዳ 549 ሎሚ ከለር የጋራ መኖሪያ ቤቶች አካባቢ ነው። ተጠርጣሪዎቹ የሰሌዳ ቁጥሩ ኮድ
2A 73615 አዲስ አበባ የሆነ ቪትስ መኪና ተጠቅመው በክፍለ ከተማው የተለያየ ቦታ እየተንቀሳቀሱ ባልትና መሸጫ ቤቶችን ብቻቸውን የሚንቀሳቀሱ ሰዎችን ሁሉ ያዩ እየተከታተሉ ባይናቸው ሞባይል ስልኮችን እየቀሙ በመስረቅ ሲንቀሳቀሱ የነበሩ መሆናቸው በምርመራ ተረጋግጧል ማለት ነው። ተጠርጣሪዎቹ እንደለመዱት ግንቦት 10 በክፍለ ከተማው ወረዳ 5 49 ሎሚ ከለር ኮንዶሚኒየም ወይም ደግሞ የጋራ መኖሪያ ቤቶች አካባቢ ከሚገኝ ባልትና መሸጫ ሱቅ ላይ ሄደው የዋጋ ግምቱ 45 ሺህ ብር የሚሆን ሞባይል ስልክ ሰርቀው በተሽከርካሪ ሊያመልጡ ሲሉ በአካባቢ በነበሩ የወንጀል መከላከል የፖሊስ አባላት ተይዘዋል ማለት ነው። ፖሊስ እነዚህን ሰዎች ከያዛቸው በኋላ በተሽከርካሪ ውስጥ ባደረገው ፍተሻ የተለያየ ሞዴል ያለው 4 የሞባይል ስልክ ነው የተገኘው። በግለሰቦች ወንጀል የተፈጸመባቸው ዜጎች ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል እየቀረባችሁ ንብረታችሁን መርጣችሁ መውሰድ እንደምትችሉ ተገልጿል። የወንጀል አፈጻጸም እንግዲህ ከጊዜ ወደ ጊዜ ከቀን ወደ ቀን ከወር ወደ ወር መልኩን እየቀየረ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እያደረገ መቀጠል እንዳለበት አሳስቧል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ድርጊቶች ሲያጋጥሙም ደግሞ በአፋጣኝ መልኩ ለፖሊስ ለሚመለከታችሁ በሰፈራችሁ ላለ በአቅራቢያችሁ ላለ ፖሊስ መረጃ መስጠት እንደሚገባም መልእክት ተላልፎላችኋል። ለዛሬ ያዝናቸው መረጃዎች እነዚህ ናቸው። ሰኞ በዚህ ሰዓት ከኔ ጋር እንገናኛለን። ሌሎች የአሃዱ ፕሮግራሞች በዚሁ በአሃዱ ኒውስ ኤንድ ፖለቲክስ አሃዱ መድረክን ጨምሮ ፕሮግራሞች ይጫናሉ ሰዓታቸውን ጠብቀው። ቅዳሜና እሁድም ፕሮግራሞቻችን በቻናላችን መተላለፋቸውን ይቀጥላሉ። እናንተ ሰብስክራይብ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። በዚህ አጋጣሚ ከዜና ባሻገር አሃዱ መድረክ ተወዳጁ ፕሮግራማችንም በዚሁ ቻናል ነው የሚለቀቀው። እንድትከታተሉት እንጋብዛችኋለን። ናርዶስ አለማየሁ ነበርኩኝ። ቀሪ ቅዳሜና እሁድ ደስ የሚል እንዲሆንላችሁ እንመኛለን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ ቴክኒኩ ላይ ያለች፣ ክብሮ ሞርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላስቀድም። የምግብ ሉዓላዊነት አለመረጋገጥ የውጭ ጣልቃ ገብነትን እንደሚያስከትል ፓርቲዎች ገለጹ። አሃዱ ሬዲዮ ከኢትዮጵያ ሲቪል ማህበረሰብ ህብረት ጥምረት ጋር በመተባበር ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ የተሳተፉት የፖለቲካ ፓርቲዎች የምግብ ሉዓላዊነትን አለማረጋገጥ አገሪቱን ለውጭ ጣልቃ ገብነት እንደሚያጋልጣት ተናግረዋል። ችግሩን ለመፍታት የመሬት ባለቤትነት መብትን ማረጋገጥ፣ የምርጥ ዘርና ማዳበሪያ አቅርቦትን በዲጂታል ኤክስቴንሽን ማዘመን እንዲሁም ግብርናውን ከዝናብ ጥገኝነት አውጥቶ በሳይንስና ቴክኖሎጂ መምራት እንደሚገባ በመግለጽ ተከራክረዋል። በመድረኩ ላይ አማራጭ የፖሊሲ ሐሳቦችን ያቀረቡት የትብብር ለኢትዮጵያ አንድነት፣ የነጻነትና እኩልነት እንዲሁም የአማራ ብሔራዊ ንቅናቄ አብን ተወካዮች የምግብ ዋስትናን ማረጋገጥ የብሔራዊ ደህንነትና የሰብአዊ መብት ጉዳይ መሆኑን ተናግረዋል። የእርሻ መሬት በስፋት ቢኖርም የአገሪቱ ግብርና አሁንም ዝናብን ብቻ መሠረት ያደረገ መሆኑን የጠቀሱት የአማራ ብሔራዊ ንቅናቄ ተወካይ አቶ ኤርሚያስ ወገኔ ምግብ ሰብአዊ መብት እንጂ ቸርነት አይደለም ብለዋል። የምግብ ዋስትናን ለማረጋገጥ አመቺ የፖሊሲ ማሻሻያዎችን ማድረግና ከሳይንስና ቴክኖሎጂ ጋር አብሮ መጓዝ ወሳኝ ስለመሆኑም አብራርተዋል። ምግብ መብት እንጂ ቸርነት አይደለም ስንል በአገራችን እንደ ቸርነት አንድ ሰው እንኳን የተቸገረ ሰው ሲመጣ እንደ ቸር መሆን እንደ በጎነት ስለሚቆጠር ከካልቸር ለውጥ ጋርም የተያያዘ ነው። ነገር ግን የአገሪቷ ሕግ እንግዲህ መብት ካልን ተጠያቂነት የሚለውን ለማስተጋባት ያክል ተጠያቂነት ይመጣው እንግዲህ በሕግ ማዕቀፍ ሲደገፍ ነው እና እኛ የምግብ መብት እንጂ ቸርነት አይደለም መብት መሆኑን የምናረጋግጠው ቀጣይ በሚሻሻለው ሀገራዊ ምክክር ላይ አቅም በፈቀደ የሚለውን አውጥተን የአገሪቷን ኢኮኖሚ በእኩል ከማከፋፈል ጋር ይያያዛል። የነጻነትና እኩልነት ፓርቲ ተወካይ ወይዘሮ ዘቢባ ኢብራሂም በበኩላቸው ምርታማነትን ለማሳደግ የምርጥ ዘርና ማዳበሪያ አቅርቦትን ማሻሻል እንደሚገባ ጠቁመው የዲጂታል ኤክስቴንሽን አገልግሎቶችንና ዘመናዊ ማሽነሪዎችን በመጠቀም እስከ 2023 ዓ.ም ድረስ አማካይ የሰብል ምርታማነትን በከፍተኛ ደረጃ ለማሳደግ ፓርቲያቸው እቅድ ማዘጋጀቱንም ተናግረዋል። ምርጥ ዘርና ማዳበሪያ የዲጂታል ኤክስቴንሽን አገልግሎቶችንና የግብርና ማሽነሪዎችን ሜካናይዜሽን እና የአፈር የጤንነት ፕሮግራሞችን በመጠቀም እስከ 2023 ድረስ አማካይ የሰብል ምርታማነትንና በ30% ለማሳደግ ይሰራል። አነስተኛና መካከለኛ እና ከፍተኛ የመስኖ ፕሮጀክቶችን የውሃ ማቆር ስራዎችን በስፋት በመስኖና በሚለማ መሬት ሽፋንን በ40% አሳድጎ ለመስራት ጥረት ያደርጋል። ምግብ ዋስትናን ማረጋገጥ ማለት ሁሉም ማህበረሰብ ሁሉም ህዝብ በልቶ በቀን
ቢያንስ በተለመደው በቀን 3 የተመጣጠነ የምግብ ፍላጎቱን ማሟላት አለበት ብለን እናምናለን። ኢትዮጵያ የምግብ ሉዓላዊነቷን ማስጠበቅ አለመቻሏ በቀጥታ ለውጭ አገራት ጣልቃ ገብነት በር መክፈቱን ያብራሩት ደግሞ የትብብር ለኢትዮጵያ አንድነት ተወካይ ወይዘሮ ሰብለ ወርቅ ናቸው። አያይዘውም አሁን ባለው ስርዓት መሬት የመንግስት ነው በሚል መርህ አርሶ አደሩ የመሬት ባለቤትነቱን እያጣ መሆኑንና ይህም ለምግብ ዋስትና እጥረት አንዱ ምክንያት መሆኑን ለአሃዱ ሬዲዮ አስረድተዋል። የሀገራችን የውጭ እርዳታና ብድር ጥገኛ ስላደረጋት ዛሬ ለውጭ ኃይሎች ጣልቃ ገብነትና ዲፕሎማሲ ጣልቃ ጥቃት ተጋልጸናል። የምግብ ሉዓላዊነትና የምግብ ዋስትና የተለያዩ ናቸው። የገበሬው ይዞታ ነጻነት እጦት እና የመሬት ሽሚያ መሬት የመንግስት ነው የሚለውን ህገ መንግስታዊ ሽፋን በመጠቀም አርሶ አደሩን የህግ ከለላ ማሳጣት አሁን ባለው አሰራር መሬት የመንግስት ስለሆነ ገበሬው በማንኛውም ሰዓት ለልማት ይፈልጋል በሚል ሐሳብ ከመሬት የመፈናቀል ስጋት አለበት። የመሬት ዋስትና የሌለው ገበሬ ደግሞ መሬቱን በዘላቂነት ማልማት አይችልም። ባለሀብቶች መሸጥ፣ ማፈናቀል፣ መንግስት በየቦታው የገበሬውን ለም መሬት ከትላልቅ ከተማ ፕሮጀክቶችና ለሰፋፊ እርሻ ባለቤቶች በርካሽ ዋጋ እየሸጡ ገበሬውን ወደ ከተማ ስደትና ልመና እየተዳረገ። በመድረኩ ማጠቃለያ ከተለያዩ የሲቪል ማህበራት ተወካዮች የአየር ንብረት በምርታማነት ላይ የሚያሳድረው ተጽዕኖ፣ ተፈጥሯዊና ቴክኖሎጂያዊ አማራጮችን በመጠቀም ምርታማነትን ማሳደግ እንዲሁም ምግብን እንደ ሰብአዊ መብት በመመልከት በፖሊሲ ውስጥ ስለሚካተቱበት አግባብ ጥያቄዎች ቀርበው ፓርቲዎቹ ምላሽ ሰጥተውባቸዋል። የቅርስ ባለስልጣን ቅርሶችን ለመጠገን የሰላም እጦት ፈተና ሆኖብኛል ቢልም የአማራ ክልል ቱሪዝም ቢሮ ግን የጸጥታ ችግር እንቅፋት አልፈጠረብኝም ብሏል። በአማራ ክልል የሚገኙ ታሪካዊ ቅርሶችን ለመጠገንና ለመንከባከብ በክልሉ ያለው የጸጥታ ሁኔታ ምንም አይነት እንቅፋት እንዳልፈጠረበት የክልሉ ባህል ቱሪዝምና ስፖርት ቢሮ ቢገልጽም የኢትዮጵያ የቅርስ ባለስልጣን በበኩሉ የሰላም እጦቱ በስራዎቹ ላይ ትልቅ ፈተና እንደሆነበት አስታውቋል። የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ አናውጤ ለአሃዱ እንደገለጹት ቢሮ በየዓመቱ ከ40 ያላነሱ ቅርሶች እንዲጠገኑ እያደረገ ይገኛል። በእነዚህ የጥገና ስራዎች ላይ 60 በመቶ የሚሆነውን ወጪ መንግስት ሲሸፍን፣ ቀሪው 40 በመቶ ደግሞ ከማህበረሰቡ በሚገኝ ገቢ እየተሸፈነ ይገኛል ብለዋል። የክልሉ መንግስትና ወይም ቢሮአችን ብቻ ሳይሆን በቅርስ ጥገና ላይ ከፍተኛ ተሳትፎ ያደርጋል። 40-60 የሚባል አሰራር አለን። በአንድ አካባቢ የሚጠገን ቅርስ ከሚፈልገው በጀት ውስጥ 40% ማህበረሰቡ ያዋጣል። 60% ደግሞ እኛ በጀት መድበን በየዓመቱ በቢሮአችን ብቻ ከ40 ማያንሱ ቅርሶች ይጠገናል። እኛ እንደውም የበጀት ሁኔታው እየገደበን ነው እንጂ ማህበረሰቡ ከዚህ በላይ ኮንትሪቢዩት ያደርጋል። እዚህ ቦታ እንዲህ አይነት ቅርስ አለ፣ ለምሳሌ 10 ሚሊዮን ብር ይፈልጋል፣ እኛ 4 ሚሊዮን ብር ሰብስበናል፣ 6 ሚሊዮን ጨምሮና እንጠገን የሚለው ጥያቄ ከፍተኛ ነው። በዚህ መሰረት ከታች ከማህበረሰቡ በእምነት ተቋማት ያሉ ቅርሶችን የመጠገን በየአካባቢው ቅርሶችን ጠብቆ ለማስቀመጥ የሚያስችሉ ሙዚየም ግንባታዎችንም እናካሄዳለን። ለምሳሌ በዚህ ዓመት እንኳን ወደ 10 የሚሆኑ ሙዚየሞች በየቦታው እየተገነቡ በእኛ ቢሮና በማህበረሰቡ የገንዘብ አስተዋጽኦ አማካኝነት ነው። በክልሉ 10 የሚሆኑ አዳዲስ ሙዚየሞች እየተገነቡ መሆናቸውን የጠቀሱት ኃላፊው የጸጥታ ሁኔታው እንቅፋት ሳይፈጥር ከዚህ ቀደም ጉዳት የደረሰበትን ደሴ ሙዚየምን ጨምሮ በሌሎች አካባቢዎች የሚገኙ ቅርሶች ጥገና እንደተደረገላቸው አስረድተዋል። የክልሉ የቱሪዝም ፍሰት እየጨመረ እንደሆነ የሚናገሩት ዶክተር አየለ በበጀት ዓመቱ 9 ወራት ብቻ ከ40 ሺህ በላይ የውጭ ዜጎችና ከ12 ሚሊዮን በላይ የሀገር ውስጥ ቱሪስቶች ክልሉን መጎብኘታቸውን እንደ ጠንካራ ጎን አንስተዋል። በሌላ በኩል የኢትዮጵያ ቅርስ ባለስልጣን የቅርስ ጥበቃና ልማት መሪ ስራ አስፈጻሚ አቶ ሀብታሙ በአጠቃላይ እንደ ሀገር ለቅርስ ጥበቃ የሚመደበው በጀት ከሀገሪቱ የቅርስ ስርጭት አንጻር በቂ አይደለም ሲሉ ለአሃዱ ሬዲዮ ተናግረዋል። በተለይም በተለያዩ የሀገሪቱ ክፍሎች የሚፈጠሩ ግጭቶች ቅርሶችን በተፈለገው ልክ ለመጠገን እንቅፋት መሆናቸውን አብራርተዋል። ቅርሶቹ ያለባቸውን ዘላቂ ለማድረግ ችግሮቻቸውን ለመፍታት የሚያስችል በቂ በጀት አለን ለማለት አለን። ስለዚህ አንዱ የበጀት እጥረት ነው የሚኖረው። ሌላው ደግሞ በተለያዩ ሀገራችን ክፍሎች የሚፈጠሩ የግጭት ስጋቶችን በተፈለገው መጠን አስተማማኝ ሰላም አስጠብቆ ለመጠበቅ ለመንከባከብ ክስተቶች እየታዩ የመጓተቶች ስራዎች እንዳይቀጥሉ በተለይ አማራ ክልል እንደዚህ መሰሉ ሂደቶች ላይ ተስተውለዋል። እንዲሁም ደግሞ
ያው በተለይም ከጸጥታው ጋር ተያይዞ በዘርፉ ላይ ያሉ ሙያተኞች እንትን ለማድረግ ሰፊ ክስተቶች እየተፈጠሩብን ይገኛሉ። ሙያተኞች ወደ አካባቢዎችን ተጉዞ ለመስራት ሙሉ እምነት፣ ድፍረት፣ የሰላም ሁኔታ፣ አስተማማኝ ሁኔታ ያለማግኘቶችም ይደረጋል። ግን ከጸጥታ ችግሩ ጋር ተያይዞ በዘርፉ ያሉ ባለሙያዎች ወደ አካባቢው ተጉዘው ለመስራት መቸገራቸውን አቶ ሀብታሙ ገልጸው በአሁኑ ወቅት በአገር አቀፍ ደረጃ 17 ቅርሶችን ለመንከባከብ እቅድ ተይዞ እየተሰራበት ነው ብለዋል። የፍቺ መጠን ካለፈው ዓመት ጋር ሲነጻጸር ከ90 በመቶ በላይ ጭማሪ ማሳየቱ ተገለጸ። በአዲስ አበባ ከተማ ፍቺ የሚፈጽሙ ባለትዳሮች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ90 በመቶ በላይ ብልጫ ማሳየቱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው ያስታወቀው። ኤጀንሲው በተያዘው በጀት ዓመት 9 ወራት ብቻ 3340 ፍቺዎችን መመዝገቡን ይፋ አድርጓል። በጥቅሉ የጋብቻም ሆነ የፍቺ ምዝገባዎች ካለፈው ዓመት ጋር ሲነጻጸሩ ጭማሪ ያሳይተዋል ነው የተባለው። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ በበጀት ዓመቱ 9 ወራት ውስጥ 8315 ጋብቻዎች ተፈጽመዋል ሲሉ ለአሃዱ ሬዲዮ ተናግረዋል። የዚህ ዓመቱ የተጋቢዎች ቁጥር ካለፈው ዓመት ጋር ሲነጻጸር የ16 በመቶ ጭማሪ ማሳየቱንም ነው የተናገሩት። የሚፋቱ ባለትዳሮች ቁጥርም በከፍተኛ ሁኔታ ማሻቀቡ የተገለጸ ሲሆን የተጠቀሰው አሃዝ በወሳኝ ኩነት በኩል ያልተከናወኑ ፍቺዎችን እንደማይጨምር የኤጀንሲው ምክትል ዋና ዳይሬክተር ተናግረዋል። ለፍቺ ምዝገባ ቁጥሩ መጨመር እንደ አንድ ምክንያት ከተጠቀሱት መካከል ደግሞ የኤጀንሲው የአገልግሎት አሰጣጥ መዘመን ይገኝበታል። በአሁኑ ወቅት በ11ዱም የምድብ ችሎት የፌዴራል መጀመሪያ ደረጃ ፍርድ ቤቶች ባሉበት ቦታ አገልግሎቱ መሰጠቱ ምዝገባው እንዲቀላጠፍና የተመዝጋቢዎች ቁጥር እንዲጨምር አስተዋጽኦ አድርጓል ተብሏል። ብቻ እንደተከሰተ በ30 ቀናት ውስጥ የተመዘገበው 8315 ነው። ፍቺ በወቅቱ የተመዘገበው እንደተከሰተ በ30 ቀናት ውስጥ እንደማለት ነው 3340 ነው። ስለዚህ ከእቅዳችን አንጻር የተሻለ ፐርፎርም አድርገናል። እነዚህ ኩነቶች ከአምና ተመሳሳይ ወቅት ጋር ሲነጻጸሩ ጋብቻ በ16% ጭማሪ ያሳያል። ፍቺም በርካታ ነው። ከ90% በላይ ብልጫ አለው። ቁጥራቸው ከፍ የሚለው ወይ ደግሞ ከአምና ተመሳሳይ ወቅት ጋር ሲነጻጸር ከፍ የሚለው በአዲስ አበባ ደረጃ ከዚህ በፊት ተመዝግቦ የማይታወቅ ወደ 11 የፌዴራል የመጀመሪያ ደረጃ ፍርድ ቤት አለ። ስለዚህ በእነዚህ ፍርድ ቤቶች ውሳኔ ያገኙ ፍቺዎች እዛው ባሉበት ፍርድ ቤት ላይ ባለሙያ ተመድቦ እዛው መመዝገብ ስለቻልን ነው። በኢትዮጵያ የፍቺ ስርዓት የሚመራው በተሻሻለው የፌዴራል የቤተሰብ ሕግ አዋጅ ቁጥር 213/1992 መሰረት ሲሆን ፍቺ በሁለት ዋና ዋና መንገዶች ማለትም በባለቤቶቹ የጋራ ስምምነት ወይም በአንዳቸው አመልካችነት በፍርድ ቤት ውሳኔ እንደሚፈጸም ይታወቃል። ግብፅ፣ ቱኒዚያና አልጄሪያ በሊቢያ ቀውስ ዙሪያ መከሩ። ሀገራቱ ለዓመታት ለዘለቀው የሊቢያ ቀውስ ፖለቲካዊ መፍትሔ ለማፈላለግ ነው የመከሩት። የሦስቱ ሀገራት የውጭ ጉዳይ ሚኒስትሮች በትላንትናው ዕለት በካይሮ ተገናኝተው መክረዋል። የሊቢያ ችግር በራሳቸው በሊቢያውያን እንዲፈታ ያስችላሉ ያሏቸውን ነጥቦችም ሲያስቀምጡ በዋናነት ደግሞ የውጭ ሀገራትን ጣልቃ ገብነት አውግዘዋል። ከውይይታቸው በኋላ ባወጡት የጋራ መግለጫም በሊቢያ ያሉ መከፋፈሎች እንዲያበቁና የአገረ መንግሥት ተቋማት እንዲዋሃዱ ጥሪ አቅርበዋል። በዚህ ሂደትም የተባበሩት መንግሥታት ድርጅት የሚደግፈው ፖለቲካዊ መፍትሔ የማፈላለግ ሥራ እንዲጠናከር ጠይቀዋል። በተቻለ መጠንም ፕሬዝዳንታዊና የፓርላማ ምርጫዎች በፍጥነት እንዲካሄዱ ሲሉ ነው ያሳሰቡት። በሀገሪቱ ያሉ የፖለቲካ ኃይሎች ያለምንም መገለል የሚሳተፉበት የውይይትና የምክክር መድረክ ሊመቻች ይገባልም ብለዋል። ዘገባው የዢንዋ ነው። ኩባ የአሜሪካ የብሔራዊ ደህንነት ስጋት ነች ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። ሚኒስትሩ ከኩባ ጋር ሊደረግ የሚችል የሰላም ስምምነት ተጠባቂነቱ እምብዛም ነው ሲሉ ነው የተናገሩት። ንግግራቸው የተሰማው ደግሞ አሜሪካ የቀድሞውን የኩባ ፕሬዝደንት ራውል ካስትሮን በግድያ ወንጀል ከከሰሰቻቸው አንድ ቀን በኋላ ነው። ሩቢዮ እንዳሉት አሜሪካ ለዲፕሎማሲያዊ መፍትሔ ታደላለች፣ ነገር ግን ፕሬዝደንት ዶናልድ ትራምፕ ደግሞ ሀገራቸውን ከደህንነት ስጋት የመጠበቅ መብትና ግዴታ ስላለባቸው ውሳኔያቸው ጠንካራ ሊሆን እንደሚችል በመጥቀስ አስጠንቅቀዋል።
የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ በበኩላቸው የሩቢዮ ንግግር ሐሰተኛ በማለት ሀገራቸው ኩባ በየትኛውም መንገድ ለአሜሪካ ስጋት ሆና አታውቅም ሲሉ ከሰዋል። ዘገባው የቢቢሲ ነው።